ሰዓቱ ከምሽቱ 2 ሰዓት ከ52 ደቂቃ ይላል። ቦታው አልቲፕላኖ በሜክሲኮ እጅግ ጥብቅ ጥበቃ የሚደረግበት እስር ቤት ነው። የዓለማችን ቁጥር 1 ወንጀለኛ ኤል ቻፖ በክፍሉ ውስጥ ይታያል። ለአፍታ ወደ ገላ መታጠቢያው ጥግ ጎንበስ ብሎ ይጠፋል። ጠባቂዎች ሲደርሱ ያገኙት ባዶ አልጋን ሳይሆን ጥልቅ ቀዳዳ ነው። ይህ ቀዳዳ ወደ 1.5 ኪሎ ሜትር ዋሻ ይመራል። የኤል ቻፖ ታላቁ ማምለጫ በዚህች ቅጽበት በይፋ ተጀመረ። ይህ ዋሻ ዝም ብሎ በመስማር የተቆፈረ ተራ ጉድጓድ አይደለም። በውስጡ መብራትና የተራቀቀ የአየር ማናፈሻ ዘዴ ተገጥሞለታል። ከፍተኛ የቴክኖሎጂ ዕውቀት ያላቸው መሐንዲሶች ለወራት ሰርተውታል። በሐዲድ ላይ የምትጓዝ ሞተር ብስክሌት በዋሻው ውስጥ ተዘጋጅታለች። ኤል ቻፖ በዚህ ዋሻ ውስጥ በደቂቃዎች ውስጥ ተምዘግዝጎ አመለጠ። ከእስር ቤቱ ግድግዳ ውጭ ለሚጠብቁት ግብረ አበሮቹ እጁን ሰጠ። መላው የሜክሲኮ መንግሥት በታላቅ ድንጋጤና ውርደት ተዋጠ። ጆአኩዊን ጉዝማን የተወለደው በሲናሎዋ ድሃ ተራራማ መንደር ነው። ኤል ቻፖ ወይም አጭሩ የሚል ቅጽል ስም ተሰጠው። ከልጅነቱ ጀምሮ በድህነትና በችግር ውስጥ ማደግ ግድ ሆነበት። ትምህርቱን አቋርጦ የጋንጃ ተክል በማምረት ሥራውን በለጋነቱ ጀመረ። ነገር ግን ምኞቱ ከተወለደበት ተራራ በላይ ገዘፈ ነበር። ቀስ በቀስ በወንጀለኞች ዓለም ውስጥ ስሙ መናኘት ጀመረ። የሜክሲኮን የዕፅ ንግድ የሚቆጣጠርበት ቀን ሩቅ አልነበረም። የሲናሎዋ ካርቴል በዓለም ላይ ትልቁ የዕፅ ድርጅት ሆነ። ኤል ቻፖ በቢሊዮን የሚቆጠር ዶላር ማከማቸት የቻለ ሰው ነው። በአሜሪካ ከተሞች ውስጥ የሚሸጠውን ኮኬን በብቸኝነት ተቆጣጠረ። ለማጓጓዝም የራሱ የሆኑ አውሮፕላኖችና ሰርጓጅ መርከቦች ነበሩት። በሺዎች የሚቆጠሩ የታጠቁ ወታደሮች ለትዕዛዙ በታማኝነት ይቆማሉ። መንግሥትንና ፖሊሶችን በገንዘብ ኃይል በመግዛት አቅሙን አሳደገ። የሜክሲኮ መንግሥት በጉቦ ኃይል በእጁ መዳፍ ስር ወደቀ። ኤል ቻፖ ዋሻዎችን እንደ ዋና መሳሪያው መጠቀም ጀመረ። በአሜሪካና ሜክሲኮ ድንበር ስር እጅግ ረጅም ዋሻዎችን አስቆፈረ። እነዚህ ዋሻዎች በድብቅ ቶን የሚመዝን ዕፅ ያሳድሩ ነበር። ከፖሊስ ቁጥጥር ውጭ ለዓመታት የንግድ ሥራውን አስፋፋ። ለእርሱ ዋሻ ማለት የሀብትና የነጻነት መንገድ ነው። ከእስር ቤት ሲያመልጥም የተጠቀመው ይህንኑ የቆየ ጥበቡን ነው። መሬት ስር መደበቅ የኤል ቻፖ ልዩ የጥቃት መታወቂያው ሆነ። ይህ የ2015 ማምለጫ ለእርሱ የመጀመሪያው ሙከራ አልነበረም። እንደ አውሮፓውያን አቆጣጠር በ2001 ከፑንቴ ግራንዴ እስር ቤት አምልጦ ነበር። በወቅቱ ያመለጠው በቆሻሻ መኪና ውስጥ ተደብቆ እንደነበር ይነገራል። ለ13 ዓመታት ያህል በሜክሲኮ ተራራዎች ውስጥ ተሸሽጎ ቆየ። የአሜሪካና የሜክሲኮ ወታደሮች ሊያገኙት ግን አልቻሉም ነበር። እንደ መንፈስ እየተንቀሳቀሰ ግዛቱን በስልክና በሰው ይመራል። ከእስር ቤት ማምለጥ ለእርሱ እንደ ቀልድ ቀላል ሥራ ሆነ። ከሁለተኛው ማምለጫ በኋላ የዓለም ዓይን በእርሱ ላይ አረፈ። የሜክሲኮ ማሪኖችና የዲኢኤ ወኪሎች ክትትላቸውን አጠነከሩ። የኤል ቻፖ የቅርብ ሠራተኞችና ስልኮች መጠለፍ ጀመሩ። የተደበቀበትን ቦታ ለማግኘት ምስጢራዊ መረጃዎች ተሰበሰቡ። ንጉሡ በመጨረሻ ሊያዝ እንደሚችል የሚጠቁሙ ምልክቶች ታዩ። በየከተማውና በየተራራው አደገኛ አሰሳዎች በስፋት ተካሄዱ። የጥፋት ሰዓቱ እየቀረበ እንደሆነ ኤል ቻፖ አላወቀም ነበር። ጥር 2016 ዓመተ ምህረት በሎስ ሞቺስ ከተማ ከባድ ተኩስ ተሰማ። የሜክሲኮ ልዩ ኃይሎች ኤል ቻፖ ወዳለበት ቤት ሰበሩ። በቤት ውስጥ በነበሩ የጥበቃ ኃይሎችና ወታደሮች መካከል ጦርነት ሆነ። ኤል ቻፖ በድጋሚ በቆሻሻ ቱቦዎች ውስጥ ገብቶ ለማምለጥ ሞከረ። ነገር ግን በዚህ ጊዜ ዕድሉ ከእርሱ ጋር አልነበረችም። መንገድ ላይ በመኪና ሲሸሽ በፖሊሶች ቁጥጥር ስር ዋለ። የታላቁ የዕፅ ንጉሥ የነጻነት ጉዞ እዚህ ላይ አከተመ። ሜክሲኮ ኤል ቻፖን በድጋሚ ላለማጣት ውሳኔ ላይ ደረሰች። ወደ አሜሪካ ተላልፎ እንዲሰጥ ጥብቅ ትዕዛዝ ተላለፈ። በከፍተኛ ጥበቃ ወደ ኒውዮርክ ከተማ በበረራ ተወሰደ። በፍርድ ቤት የቀረቡት ማስረጃዎች እጅግ ዘግናኝና ብዙ ነበሩ። በዕፅ አዘዋዋሪነት እና በግድያ ወንጀሎች ጥፋተኛ ተባለ። የሕይወት ዘመን እስራት ያለ ይቅርታ በእርሱ ላይ ተፈረደ። የሲናሎዋ ንጉሥ በአሜሪካ የብረት ግድግዳዎች ውስጥ ተቆለፈ። ዛሬ ኤል ቻፖ የሚገኘው በኮሎራዶ ኤክስ ፍሎረንስ ነው። ይህ እስር ቤት ማንም አምልጦበት የማይታወቅ ሲኦል ነው። በቀን ለ23 ሰዓት ከዓለት በተሠራ ጠባብ ክፍል ውስጥ ይቆልፋል። ምንም አይነት የፀሐይ ብርሃን ወይም የሰው ድምፅ አይሰማም። የቆፈራቸው ዋሻዎችና የገነባቸው ግዛቶች ዛሬ ትዝታ ሆነዋል። ታሪኩ በዓለም ዙሪያ ለብዙዎች እንደ ትምህርት ይጠቀሳል። የኃይልና የሀብት መጨረሻው ይህ ጨለማ ክፍል ሆነ።